ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ተመልካቾቼ ዛሬ የማሳያችሁ የባሚያ አሰራር ነው። እንድትከታተሉ ይህን ይመስላል። ያው ባሚያው እዚህ ጋር ተዘጋጅቷል። ቅመም፣ ነጭ ሽንኩርት፣ የተፈጨ ቲማቲም፣ ሳልሳ፣ ቱም፣ ነጭ ሽንኩርት፣ ስጋው ተዘጋጅቷል። እዚህ ጋር ደግሞ የተዘፈዘፈ ሩዝ መስሪያ አይደለም፣ ሩዝ በስመቲ ነው ይሄ። ከዛ አሁን ወደ አሰራሩ እንሄዳለን ማለት ነው። እንድትከታተሉ ጋብዛችኋለሁ። ወደ ተመልካቾቼ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ ማለት ነው። አስተያየት ስጡ። በጣም አመሰግናለሁ ለምትሰጡ ለአስተያየታችሁ፣ ለሁሉም ነገር አመሰግናለሁ። ውድ ተመልካቾቼ ወደ አሰራሩ እንሄዳለን። ውዶቼ ወደ አሰራሩ ስንሄድ ባሚያውን እዚህ ጋር ትንሽ በዘይት ዘይቱን ማለት ነው ጠበስ አደርገዋለሁ። አሸን እንደ ውሃ እንዳያመጣ አብሬ ሳቀላቅለው ከዛኛው ጋር እዚህ ጋር ዘይት ጨምራለሁ። እዚህ ጋር አሁን ባሚያውን እዚህ ጋር ጨምራለሁ። እዚህ ጋር ጠበስ እያደረኩት ነው። እዚህ ጋር ደግሞ ሽንኩርቴ ጠበስ አደርገዋለሁ ማለት ነው። ድምፅ ትንሽ ይረብሻል። አልቀነስኩትም ነበር ጋዝ ነው እና ለዛ ነው ድምፅ እንዴት እንደሚያምር። ለምን እንደዚህ እንደማደርገው ታውቃላችሁ? በደንብ እዚህ ጋር ጠበስ ሳረገው ከሶሱ ጋር እዚህ ጋር ሳቀላቀለው ከስጋው ከሁሉም ጋር አይልም፣ ውሃ አይሆንም፣ ቶሎ አይፈርስም ማለት ነው። አሁን ስጋዬን ትንሽ ጠበስ አደርገዋለሁ ቀላቅዬ ይመስላል። እየገበጣ ውሃውን መጠጥ አደረገ አሪፍ ሆነ ማለት ነው። በቃ አሁን ነጭ ሽንኩርቴን እጨምራለሁ። ውድ ተመልካቾች ነጭ ሽንኩርት ጨምራለሁ። ጨመርኩ ነጭ ሽንኩርቴን አማስለዋለሁ በደንብ። ይህን ይመስላል። ተመልካቾች ተከታተሉ። በጣም ነው የሚጥመው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ማለት ነው። ባሚያ አሰራር በጣም ነው የሚጣፍጠው ማለት ነው። በጣም ብዙ ጊዜ የምሰራቸው ምግቦች ለጤና አሪፍ የሆኑ ምግቦችን ነው የምሰራው። ባሚያ ለጤና በጣም መድኃኒት ነው፣ አሪፍ ነው፣ ተጠቀሙ። በደንብ ስጋው እንደዚህ ጥብስ ብሏል ከሽንኩርቱ ጋር እንደ ጥብስ። እዛ ደግሞ ሳልሳ ጨምራለሁ ማለት ነው። እኔ ብዙ ጊዜ ስሰራ ሳልሳ ቲማቲም ነው መጀመሪያ የምጨምረው፣ ምክንያቱም ከዘይቱ ጋር አብሮ ሁሌም ነው የምናገረው፣ ከዘይቱ ጋር አብሮ እንዲቁላላ ስለምፈልግ ጣዕሙ እንዳይወጣ ማለት ነው፣ መርገግ እያለ እንዳይወጣ መጀመሪያ ይሄን ጥብስ አደርገዋለሁ ከዘይቱ ጋር። እውነት ጀርቡ፣ በጣም ነው የሚጥመው እንደዛ ስታረጉ። ከዛ በኋላ ነው ቲማቲሙን ጨምረው ፍሬሽ ቲማቲሙን ጨምረው ከዛ በኋላ ነው በአንድ እጅ ስለሆነ አሁን እንትን ጨምራለሁ ማለት ነው። ቲማቲሙን በደንብ አሽቸዋለሁ። ቲማቲሙ ፍሬሽ ቲማቲም የተፈጨ ሳልሳ እጨምራለሁ። ቢስሚላህ
አሁን ባሚያ እንጨምራለሁ። ባሚያው ትንሽ ተከፍሎ ለሌላ ስጋ ለማይበላ ሰው ተሰርቶለት ነው ያነሰው፣ ግን ችግር የለውም። ያው እኔ ብዙ ውሃ አላበዛበትም። አሁን ቅመሞችን እጨምራለሁ። መጀመሪያ ሳልቀርጽ ትንሽ ውሃ አድርጌ ነበረ። ይሄን ይመስላል። ይሄኛው ስጋ ለማይበላ እየሰራሁ ነው። ይሄ ደግሞ ስጋ ለሚበላ። ሚሊያችን ረስተን ነበር። ሚሊያ ጨምራለሁ። እንዴት እንደሚያምር እዚህ ጋር ሩዜን ጨምራለሁ። የሩዝ አሰራር በነገራችን ላይ ባለፈው አሪፍ አድርጌ አሳይቻለሁኝ። ሽንኩርት፣ ነጭ ሽንኩርት፣ ገርፋ፣ ወረጋ ጋር ሁሉንም ታደርጉና ትንሽ ጠበስ ጠበስ በዘይት ታደርጉታላችሁ። ይሄ ሚልህ ነው፣ ጨው ማለት ነው። ከዛ እንትን ይቁላላል ማለት ነው። ልክ እንደ ማቁላላት ታደርጉና ሩዙን በጣም አሪፍ ነው የሚሆነው። ይሄ ግን አሁን ስለቸኮልኩ እንደዛ ማድረግ አልፈለግኩም። ውሃው ሙቋል። ዝም ብዬ ውሃው ላይ ጨምራለሁ ማለት ነው። ብስሚላህ እንደዚህ የማደርገው ውሃው ብዛት እንዲጠናፈፍ ስለፈለኩኝ ነው። በነገራችን ላይ ሩዝ ስትሰሩ ማለት ነው ይሄ አሁን ይሄ ከበስ ይበቃል። ሩዝ ስትሰሩ ማለት ነው ልክ እንደዚህ አይነት ጋዝ ከሆነ ያላችሁ የእናንተ እንዲህ አይነት ጋዝ ከሆነ ብትጠቀሙበት ልክ አሁን ይሄ ተክተክ ይላል አይደል? ትንሽ እኔን ተከተካል ታጠፉታላችሁ፣ ዘግታችሁ ማለት ነው። ጋዙን ታጠፉታላችሁ። ከዛ ብስል ብሎ በላበቱ ምናምን አሪፍ ነው በስሎ ነው የምታገኙት እንጂ እዛው ላይ መቆየት የለበትም። እንደዛኛው ጋዝ ማለት ነው። እንደዛ ነው በጣም አሪፍ የሚሆነው። በቀረ እየሰራ ከሆነ ጋዙ ገንፎ ነው የሚሆነው ሩዙ ማለት ነው። እና አሁን ተዋጣላችሁ የሆነ ሩዝ አሁን አጠፋዋለሁ። ትንሽ ተክተክ ካለ አጠፋዋለሁ። ከዛ በላበቱ እዛው ክድን ስለሚል በጣም አሪፍ ነው ነው የሚመስለው። አሁን ይሄ በቃ እንደዚህ ሆኗል። እዚህ ጋር ይሄ ኩዝበራ ነው ለዚህ እጨምርበታለሁ ከጨረስኩ በኋላ ላው ላይ ማለት ነው። በጣም ጣሙን አሪፍ ነው የሚያደርገው። አሁን ልከትፈው ነው ሲጀመር ማለት ነው። እነዚህ አረንጓዴ ነገር ስትሰሩ ሶልያ ምናምን አጥቻለሁ ብዬ አላጠፋሁትም እንዴ ስትሰሩ ፎሶልያ ምናምን ስትሰሩ ማለት ነው ላዚም እንደዚህ ትጨምራላችሁ። ፎሶልያም ስትሰሩ፣ ባሚያም ስትሰሩ፣ ሙሉክያም ስትሰሩ፣ በጣም አፍደር ነገር ስትሰሩ ሲጀመር እንደዚህ ጨምሩ። በጣም ነው የሚያጣፍጥ። በጣም ሹፉ ሩዙ እንዴት እንደሚያምር ማሻአላ እንዳልኳችሁ ቅድም ማለት ነው የሰራሁት ራሱ ማሻአላ ሹፉ ወላሂ ልክ እንደ ሱቅ እንደሚሸጠው ነው የሚሆነው። ሹፉ አያያዝ ምን አይል ሹፉ ሀባ ሀባ ነው። በጣም ነው ደስ የሚለው ሹፉ አቀራረጼ ነው እንጂ በጣም ነው እንዴት ነው እንደበሰለ አያያዝ በጣም ነው። እንዴት ነው ያርጋችሁ ስሩ ሆናት ሩዝ ስትሰሩ ሹፉ ወላሂ እንዴት አባቱ እንደሚያምር
አቀራረጽ ነበረሽው ማለሽ መጨረሻ ልንበላ ነው። እንብላ። እውነት ሩዝ እንደዚህ ስሩ፣ እንደዚህ በጣም ነው እኔ ደስ የሚለኝ የሚያጅበኝ ማለት ሳይያያዝ ምናምን እንደዚህ በጣም አሪፍ ነው። ስታቀርቡት እንደዚህ ደስ ይላል። በቃ ይጨባበጥ ተሰርቶ አለቀ። እንብላ እንብላ። በጣም ነው የሚጣፍጠው። በጣም አሪፍ ነው። ብስሚላ 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 ብስሚላ። በጣም ነው የሚጣፍጠው። ሻሽ ትዝ አለችኝ እና እንደዚህ እያደረጋችሁ እያለ የምትበለው ማለት ነው። ሻሽ ተመልካቾችን አሰራሪ ካጀባችሁ ላይክ ሰብስክራይብ አድርጎ ሀገራችን ሰላም ያድርግልን። ጥሩ ነገር አላህ ይወፍቀን። በያለንበት የመገም ቅመሞች ያላ ጥሩ ነገር ይወፍቃችሁ። ሰብስክራይብ አድርጉ፣ ላይክ አድርጎ አስተያየት ጻፉ። አመሰግናለሁ። ተሰርቶ አለቀ። ይሄን ይመስላል።